ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው አላችሁ? እኔ ያለው ደህና ነኝ። ትናንትና የሰራሁት የጁማአ ቁርስ እስኪ ላሳያችሁ አልኩና እንደው አልኳችሁ። እንደው ሙያዬን እኮ አያውቁም ይቺ ሴትዮ ወሬ ብቻ እንጂ ሙያ አትችልም ይሉኛል፣ ይታዘቡኛል አልኩና እንደው እስኪ ከትንሽ ቀንጨብ እኔ እንደው ካሜራ መያዙም ችግሬ ነው እንግዲህ እውነት ብቻ የሰው ሙያ እያደነቅኩ እንደው እንዴት ኖራለሁ አልኩና መጣሁላችሁ እላችኋለሁ። ትናንትና ነው የሰራሁት። በሩን ደግሞ ክፍት ሲያደርጉብኝ አልኳችሁ ልቤ ብርግድ ሲያደርጉት ወይ እኔ እኮ ይሄ ነው የሚያስጠላይ ብዬ የተበሳጨው። ምንም በቃ ሳላስተካከለው ዋለ አደረ። አሁን እስኪ ሳየው ጋለሪ ላይ ስገባ አለ ለካ። እንደው እስኪ ልልቀቀው ለክፉም ለደጉም 10ም 20ም ሰው ቢያየው አልኩና መጣሁ። ስለሰራው ሳልናገር ወሬን ስቀድ ቪዲዮ አለቀ። ለማንኛውም ምንዳዜ ስሙ በየቤቱ ሊለያይ ይችላል። 2 እንቁላል፣ 2 ማንኪያ ኒዶ። ይሄ ምንድነው ጥቁር ማረገው ደግሞ ጥቁር ቅመም ምንድነው? እኛ ምን ጥቁር ሀባ ሰውደ በአረበኛ ነው። ኦኬ እንደፈለጋችሁ በሉት። ዙሮ ጥቁር ቅመም አረኩበት። 2 እንቁላል አድርጋለሁ፣ 2 ኒዶ፣ 2 ማንኪያ ኒዶ። ከዛ የተፈጨ ሄል እኔ ራሴ አልወደውም። እንትን ትላልቅ ሲሆን እንትኑ ንፍት አረኩት። ጥቅጥቅ ባለውን ፊት የተፈጨ ሄል ማለት ነው። ለሽታ እንቁላሉን ያጠፋዋል። ልክ እንደ ቫኒላ እንደምንጠቀመው እኔ ምንዳዜ ሲሰራ እኛ ቤት ውስጥ እንጠቀመዋለን ማለት ነው። ንፍት አረኩና ጨመርኩበት እላችኋለሁ። በቃ ምንም አያስታውቅም፣ ሽታው ብቻ ነው። አሁን ባለፈው የመጣችው ሰራተኛ ስትጨምር እንዳለ በቃ ያስጠላ ነበር ሲበላ። ከዛ ጫው ትንሽ ብትን በቃሽ። ስኳር አድርጌያለሁ አላረኩም አላቅም እንግዲህ። ከዛ ትንሽዬ ዘይት፣ ያው በዘይት ስለሆነ የሚጠበሰው ለውስጡ ትንሽ ፈታ እንዲል ትንሽ ዘይት ጨመርኩ። ከዛ ሌላ ነገር ምንድነው አዲስ ነገር ስንበላው ልስልስ እንዲለን ትንሽ እርጎ ጨምሪበት አለችኝ። ይሄ ቤኪንግ ፓውደር ነው በነገራችን ላይ። እርጎ 2 ማንኪያ ጨመርኩበት። ይሄ እርጎ ነው ማለት ነው። እርጎ ጨመርኩ። ከዛ ቤኪንግ ፓውደር በትንሿ ሙልት አድርጌ ነው ያደረኩት። ያው ትልቁ ብዙም ሳይሞላ እንደማለት ነው። በትንሿ ማንኪያ ሙልት ነው ያደረኩት። ከዛ ዱቄቴ ግን 2 አይነት ነው፣ ቁጥር 1 እና ቁጥር 2 ሁለት ነው። እንደ ቤተሰባችሁ ነው። እኔ አሁን ሁሉንም አብኩቼ የተወሰነ ጋገርኩ፣ የተወሰነውን በረዶ ቤት አስቀመጥኩ። የተወሰነ ቁርስ ሳይኖረኝ ሲቀር አውጥቼ ለሹፌር ሰራለሁ ማለት ነው። እና እዚጋ ቤኪንግ ፓውደርን ጨመርኩ። እዚጋ ይሄ ነጮቹ ሳህን ምን እንደሆኑ ታውቃላችሁ? ሁሏንም እዛ ጋር አረጋት ነበር። ከዛ ለምን ብዬ ራሴ ላይ ስራ ጨምራለሁ። እናቴ የሚያግዝሽ የለ የሚያጥብልሽ የለ የኔ እናት ብቻሽን ነሽ እንበወጣሽ አልኩና ሁሉንም አቀራርቤ ከዛ ላይ ቁንጥር አርጌ ቦክት። ከዛ እነዚያ ያወጣኋቸውን ነጭ ሳህኖች ለእናንተ ክብር ነበረ፣ ግን ይቅርታ አድርጉልኝ። ብቻዬን የሚያግዘኝ የለም፣ ብዙ ነገሮች አሉ። መለስኩት አላቆሽሽኳቸውም፣ መለስኳቸው። ለራሴ ያዘንኩና ማለት ለራሴ ነው ያዘንኩት። የሚያዝንልኝ ሰው ስለሌለ ማለት ነው። ያው እናንተ ታዝኑልኛላችሁ። ከዛ ከ2 ሰዓት በኋላ ሳየው ቤቴን አጸዳድቼ ስንት ስራ ሰርቼ የተኮስኩትን ተኩሼ ምናምን ስመጣ አልኳቸው ሊጤ እንደዚህ ኩፍ ብሏል። ዘርዬ እኮ አንቺ እኮ አትስሪ አልኩ። በቃ አያችሁ፣ አንድ ነገር መጀመሪያ ስትሰሩ ካማረ ሲበላም ያምራል። አሁን እዚህ ጋር ደግሞ ይሄ አልጫ ሽሮ እንዳይመስላችሁ ወተት ሻይ እያፈላሁላቸው ነው። ከዛ ደግሞ ይሄ ለሙከራ መድኃኒት ባይጥ ተሞክሮ አይደል ለሰው የሚሰጠው። እኔ ደግሞ እስኪ ይሄ ነገር እንዴት ነው? ዘይቱ ተመጣጥኗል ላይ እንዴት ነው? ይነፋል ነው የሚባለው? ፍት ይላል አልኩና ስሞክራት ትንሽ የጠባ አድርጌ እንደዚህ ኩኗል። ከዛም እንዳዜን እሳቴን አስተካክዬ ጠብስ ሳረኩ። በነገራችን ላይ እየጠበስኩ እያለ ነው ቪዲዮ እየቀረጽኩ እያለ የሆነ ሰው መጣና ብሩ ሲከፍቱት በቃ ግድም ነግሬያችኋለሁ። ልቤ በቃ ምታቱ ጨመረ አልኳችሁ። እንደው እኔ እኮ ቢቀርብኝ ይላል ፈሪ አይደለ? ሁልጊዜ እንደፈራሁ አይደለ? መቼስ ደግሞ ያጋጥመኛል። ከዛ ገና ሲጨምር አልኳችሁ። አያችሁ ነፍት አለ። ቆንጆ ነው፣ ልስልስ ያለ ምናምን። ያው ጾም ሲፈታ ትሰራላችሁ። እኔ ግን ያው ሰራሁ ማለት ነው። እንግዲህ ጾም ሲፈታ ስሩ
ብዙ ልጆች ትሰራላችሁ፣ ግን እርጎ ጨምራችሁ ሰርታችኋል። ካላወቃችሁ እርጎ ጨምራችሁ ስሩበት። በጣም ይለሰልሳል። በጣም ቆንጆ ነው። ወደውት ጭርስ አድርገው በሉ። እኔም ትንሽ ነው የሰራሁትን ሊጥ ሁሉ እንደነገርኳችሁ አልተጠቀምኩም፣ አስቀመጥኩት ሌላ ቀን። ከዛ እዚህ ጋር ደግሞ አንዱ በጣም ነፋና ከአንድ በኩል ነጮን እና የታባክ ነው እንትን የምትለው አልኩና በእንትኑ በመጥበሻው ያስኩት። በመጥበሻው አይደለም እንጂ አያችሁ እንዴት እንደሚያምር። አቤት አቤት። እዚህ ጋር ሻይን አፍልቻለሁ፣ ጅብን አቅርቤያለሁ፣ እንቁላል በቲማቲም ሰርቻለሁ። ምንድነው ውልብ አለ። እንደው ቲማቲም እንኳን ዝም ብሎ ነገር ነው፣ ብዙም አልተጨነኩበት። ይሄን ይመስላል እንግዲህ የሰራሁት ቁርስ። በሌላ ጊዜ እንገናኛለን። እባካችሁ ላይክ ሸር አድርጉ። ቻናሌ ሙቶ ተቀብሯል። እንደው አላህ ላይ ረህመው ሊባል ነው መሰለኝ። ቻው ቻው።